ስለዚህ በክርስቶስ ኢየሱስ ደም የዘላለም ሕይወት አግኝተናል። በክርስቶስ ኢየሱስ ሞት እኛ ሕይወት አግኝተናል። ከአብ ጋር የሚተካከል ወደሚለው ስንሄድ የጋራ ዘመድ ብያለሁ አይደለ? ከኔ ጋር ያለው ነገር ገለጽኩኝ። ከአብ ጋር የሚተካከል የሚለውን ስንሄድ ዓለም ሳይፈጠር የነበረ ዓለምን አሳልፎ የሚኖር ይሄ ብቻም አይደለም። ዕብራውያን ላይ 12 ላይ የተቀመጠው ሐሳብ ለኔ በጣም ደስ ይለኛል። እሱ 13 ቁጥር 13 ላይ ኢየሱስ ክርስቶስ ትላንትና ዛሬም እስከ ለዘላለም ያው ነው። ዛሬም የሚለውን ደጋግሜ ስመለከተው እኔ ትዝ የሚለኝ የምድራዊ ፖለቲካ ንግስና ነው። በምድር ላይ ያሉ ሰዎች ለምሳሌ እንደ አሜሪካን ያሉ ሀገራት ሁለት ጊዜ ተወዳድረው በኔ ዘመን እንኳን ይቻለሁኝ። ለምሳሌ አሁን ያለው ራሱ ትራምፕ ማለት ነው። እዚህ ቀደም ተመርጦ ነበረ፣ ተሸነፈ በመካከል። ጆ ባይደን ደግሞ መልሶ ተሸነፈ። አሁን ደግሞ መልሶ ትራምፕ አለ። ምን ልላችሁ ፈልጌ መሰላችሁ? ለክርስቶስ በመካከል አሳራፊ የለውም። ጌታ ለዘላለም ይባረክ። አልቦ ቀዳማዊ ወአልቦ ዳህራዊ ብቻ ሳይሆን ወአልቦ ማዕከላዊ ጭምር ነው። መካከልም ጣልቃ የሚገባበት የለም። አልፋና ኦሜጋ ብቻ አይደለም። አልፋ ነው፣ አዎ አልፋ ነው። ኦሜጋም ነው፣ ትክክል ነው። በመካከልም የገባ የለም። በመካከልም ሊያሳርፈው የገባ የለም። ጌታ ለዘላለም ይባረክ። ስለዚህ ትላንትናም ማለት አልፋ፣ ዛሬም ማዕከላዊ። ያው ዛሬ የሚለውን በእንትኑ ስለማልችለው ነው ዕብራይስጥኛው። ዛሬም ነገም የሚለው ደግሞ እስከ ለዘላለም የሚለው ኦሜጋ ነው። እስከ ለዘላለም ፍጻሜ የሌለው እስከ ዛሬም መካከለኛ ላይ ግን በምንኖርባት ሰዓትም ሁሉ ኢየሱስን የሚያሳርፈው ሌላ ንጉሥ የለም። በመካከል ጣልቃ ገብቶ እየነገሰ የለም። ጥንት ራሱ ነው፣ በመካከል ራሱ ነው፣ ዳህራዊም ራሱ ነው።